አይዞን ጫፍላ ሄጃታይ መጀመሪያው ነው ፈራው አይዞን ና ምን ትዳል ምን ዝሆነ እሺ ይሄ ዝም ብለሽ እሺ አይ በስመ አብ ወወልድ ወመንፈስ ቅዱስ እንዴት ማንኛ አይተሻላ ቀም ዘፈር አዲስ ነኝ አማን ነው አማኑኤል ብሩክ ነው ዮሴፍ ነው እሺ ምንድነው የሰራው አንተ እንግዲህ ይሄንን ነገር ከዛፉ ጋር ስንሰካው ኤሊያንሶች ያወሩልናል ኦኬ እና እንነጋገራለን ያ አንተ ምን ሰራ ከወደቀ ሃይላንድ ጎጆ ቤት ነው የሰራው ምን ሃይላንድ ነው ለቀሙ አይ ከወደቀ ሃይላንድ ጎጆ ቤት ነው የሰሩት እዛ ጎጆ ቤት ላይ ኑርበት ወጣ ከዚህ ምን ይመስላል አይላ ቺፕስ እየበላሽ ነው እንዴ እስቲ ትንሽ ያቅምሽ ጥልጥይ ቺፕስ ቺፕስ እኮ ለልጆች ነው ለኛ ለልጆች እኮ ቺፕስ እኮ አይመከርም ኢላ እህል አይወረወርም ስንቴ ልናገር እኔ እኛ ሀብታም ስለሆነ ነው እኛ ሀብታም ስለሆነ ይርቃልሽ ወረወርክ ወዴት ነው ወፋ ወሰደችው ያው ወፋ አሞራ እንተኛ አሞራ ያው ምንድነው አንተ ፍቅረኛ አትንከባከብም እንዴ ምንድነው ሳር ምናምን ይዘምዞረው እንዴ አንቺ አለሽ አይደል እንዴ ቤስት ፍሬንድ ለመቼ ነው ይዛ አረ ምንድነው ፍሌ የምትዝረከረከው በእናትህ ሱሪ ላይ እዚህ በንዘጋ ወጥም ነክቷል እንዴ አንቺ አረ ወጣ አለብሽ አንቺ ራሱ የኔ ውስጥ አረ አንተ ጥቁር እኮ ነው ሲጀመር የቱ ጋር ነው ያለብኝ ወይ ያጃ እናንተ ምን አረግን አንቺ ለላትሽ አልዘገቡልኝ እንዴ ፍሬንድ ሊጀምር ነው ተደበቅ በእናትሽ ይኸውልህ ቀስ ብለህ ነው የምመጣው አክሽን ስልህ ትመጣለህ በቃ 1 2 3 አክሽን ያዘው አታ በቃሉ ያዘው ጆኒ እንኩራይታ ያዘው ልቀቀኝ ረፉ ተው አንዴ ረፉ ምንድን ነው አንዴ ስልክ መጣው አንዴ ቆይ እዚህ ሆነ ስልክ እያወራ ስራ ይዤ ነው መጣው ያዘው ልቀቀኝ ጋይስ ታብታብ ያደርጋችሁ ፈርስት ጊፍት ትሪፕል ነው ማንኛውም ማጥያት በ3 ይባዛል ጋይስ እዚህ ጋር ቀላል ያላችሁትን ውሸት ክፋት ኃጢያት ምናምን እዚህ ጋር ምቀኝነት ምናምን እዚህ ጋር ጠብጠብ አድርጉባት ጋይስ በጣም አሪፍ ሁለት ሰው አንድ አበባ ጋይስ ሁለት ሰው አንድ አበባ እትያስካል ሰሌ አንድ አበባ ሙይበት ሰሌ እዚህ ጋር ትሪፕል መጥቷል ጋይስ ትሪፕል ሲመጣ ምንድነው ያልኳችሁ እዚህኛው ትሪፕል ላይ ሁላችሁም ትሄዱበት አላችሁ ጥቁር በግ ምናምን ደስ ያላችሁን ባለው አየር ጋይስ የኔ አባት ደላላ ይላል ደላላ እንዴ አንተ ሌቭል 66 ገብተህ ነው አረ ያርግልህ አንተ በእናትህ ህዝቡን አባለው ይመች እንትን በ5 እጥፈሽ ግላቭ አስቀምጥልኝ ግላቭ 30 ሰከንድ ላይ ስናይፕ እንዲደረግ ግላቭ ታስቀምጥልኛል ያዳዳች ጋይስ ታብታብ ሰልዬ አረ ተው ሰሌ ተው ዝሙት ትሰጠኛለህ በእናትህ ያለ ግላቭ በሽታ ለማፈስ ጋይስ ታብታብ ያረጋችሁ ግላቭ አስቀምጥልኝ ደላላ ግላቭ አስቀምጥልኝ አንተ ሰላቢ የሰይጣን ዱባት አስቀምጣለህ ግላቭ ላይ እኔ ላንተ ጌም 6 በጋር ላይ አስቀምጥኩት ጋይስ እዚህ ጋር ስናይፕ እንዳይደረግ ጋይስ አረ በእናትህ ባለቀ ሰዓት ንስሐ አልገቡም ሰላም አለቀ ሰላም ጤና ይስጥልኝ አለን እንዴት ነህ እግዚአብሔር ይመስገን ሰላም ነው ምን ነበር ማለት ምን ነበር ሱሪ ልብስ አስገብተህ ነበር ቀና በል እንጂ ምን አባ ነው ሱሪ ልብስ የምትል ቁጭ በል ኧረ እንደው ደስ የሚል ቀን እኮ ነው ይሄ ሸራ ያወጠርከው ዝም ብለህ እንደው ፍቃድ አለ አይደል ፍቃድ እያወጣሁ ይሄ ተበሌ ወረዳ ያቋል ይሄን ሸራ ስትገነባ ጭራሽ የነበር ሲሳይ እኮ ነው ሲሳይ ጭራሽ ታፔላ ሰርግተልኛል ድለላ ትትዮቲ ቫት እንደገባ አታውቅም ወንድሜ የኔ አይደል እኩል ግላፍ ሰዳ ነው ሲጀምር የኔ አይደለም ሰው ነው ለጠፈው ታፔላ ለብቻው እኮ ግብር አለው እንደገና ወይ ያላቆም እሱን ፍቃድ እያወጣሁ ነው አዎ በምን ሚል ጥለት ነው ስጋጃ ገና አልነገሩኝም ዘርፎ አልታወቀም አዎ ምሳሮችን ሰርቼ ነው የምኖረው ጭራሽ ታፔላም ሰቅላል ይኸውልህ ታፔላም የራሱ ግብር አለው ይሄ ህገወጥ ነው የምትሰራው ስራ ፍቃድ የለም
ኧረ ተው በእናትህ ይሄን ሰርቼ ነው ቤተሰብ ማስተዳደር በእናትህ ተው በእናትህ እሺ ይሄ ሰው ነው የኔ አይደለም እኮ ሰው ነው አይመለከተኝም ስትሰራ የሰው ነው ብለህ እኮ ፈቃድ እኮ ይወጣል አንድ ነገር ተው አንደባደብ እንዴ ለህዝቡ ነው ህዝቡ ህዝቡ መሄጃው ነው እዚህ መንደር መሄጃው ዛሬ ተግነ ያስኩት ፈቃድ እኮ ያወጣው ነው ሰራ ደስ ይለኛል ህግ ወጥ ነህ እንጂ ብትሰራ ደስ ይለኛል ህግና ክብረስ ቁጭ እሺ አለቃ ቁጭ በይ እባክህ ከሰው ነው የምታጣለኝ ኧረ ከሰው ነው የምታጣለኝ ኧረ ከጎረቤት ልኖርበት ለህዝቡ እኛ እኮ ብትሰሩ ደስ ነው የሚለን በእውነት ብትሰሩ ደስ ነው የሚለን ግን ህዝቡ ደግሞ እየተጉላላን አሁን ይሄ ህገ ወጥ የሰፋው ሰው ጋር ሄዶ ራሱ በትክክል ልክክ አይልም ለህዝቡ ነው እሺ ይሄንንም ረስ እንደዛ አንተ ጎበዝ ውሰደው አንተ ጎበዝ እሺ መጣው ሸራውን ደግሞ ሙሉ ነው ስታለ ከነ መኪናው እየነዳሁት ነው የሚሄደው መልካም ተላይ መጣ አመራር እኛ ደስ ይለናል ብትሰሩ የመጥቼ ውሰድ እቤት እኔ ጋር ተላይ መጣ አመራር ነው ተበላይ ታች ድረስ አውርዱ ስለተባለን ነው እሺ አረ መጣ በእናቴ ታቱ ይኸው ደግሞ መጣ እንደዚህ ምናምን ሳክስ ሳበልጥ ምናምን ጭዌ ቸከሷኔ ላይ ምናምን ፌቨር አንተ እኮ ዱርዬ እኮ ነኝ እኮ አንተ ይሄ ንቅሳት እዚህ ላይ በ1976 9 ነው የተነቀስኩት ማለት 17 ዓመት ታስሬ ብረቱ አይኔ ላይ እንትን አለብኝና እሱ ብረቱ ነው ብረቱ ለማስፈት ነው የተረጨው አንተ እኔን ፋራ ታረገኛለች ቸከሷ ምሷን በልታ ላጥ ጀለሴ ላጥ ምሷን በልታ አደረገችው አረ ወይኔ ጀለሴ አንተ ይሄን እኮ እዚህ ጋር ይሄንን ንቅሳት እኮ የተነቀስኩት 17 ዓመት የጠበቀኝ እንትን ፖሊሱ አሁን ጡረታ ወጥቶ እሱን ለማስታወስ ነው የተነቀስኩት አስብ እንግዲህ እኔን ትላኝ አንተ ወይኔ እኮ ያራዳል ስማ ምሳዬት እንደበላን ታውቃለህ ጀለሴ እዚህ ወርቄ ጋር ውዱ ምግብ ቤት የለም እንጀራ ገዝተን ሄደን ወጥ አስደረገን ነው በቃ ወርቄ የኛ እንግዲህ አስብ እንጀራ ስንት ነው 20 ብር ከየት ይመጣል ጀለሴ አስብ ሳክስ ምናምን እንደ ሳክስ ምናምን እንደዚህ ምናምን ይሄንን የተነቀስኩት እዛ እስር ቤት አበባ ተክዬ እስካሁን አበባው አላደገም አላጠረም እዛው አልደረቀም እንትን አላለ እሱ ለማስወጥ እንግዲህ አላልኩም ይሄ ወደዚህ አበባው መጥቶ እዚህ ጋር የሚያልቀው ያው ጨጓሬ እርቦኛ በዛ በሳዙ እና ምን ልላችሁ መሰላችሁ ጀለሴ 20 ብር አውጥቶኝ አለ ቸከሷ መዋጮ ነገር ጀምሬያለሁና ያላችሁን ነገር አላልኩም እያሰብን ነበርኩ ግን ምን መሰለሽ አሁን እኛ እኔ 200 ብር እኮ አለን እኮ ግን ማዘሯ ስውር ነው ሰፋችሁ ሳክስ ምናምን እንዳይመስልሽ አራዳለች ስውር ሰፍት ያደረገች ስውር ሰፍቷል ሳክስ እንዳይመስልሽ ሳክስ ምናምን ስውር ሰፍት ነው ያደረገች በቃ እዛ ታይተናችሁ ነው ሌላ ሰው ጋር ጠይቂ ጀለሴ ሳክስ ምናምን መስሎሽ ነው አንቺ የሆነ በቃ አንቺ ካልመሰለሽ የሆነ ነገር ስጭኛ ኧረ እኔም እኮ ኪሴ ተቀዶ ብናት ስውር ነው የሰፋሁት ብታይ ኧረ በእናትህ ሳክስ ምናምን እንዳይመስልሽ ኧረ እዚህ ጋር ለስንት ለፍቅር ብዬ እዚህ ጋር ልብ ቅርስ ሳክስ ምናምን ብቻ አይደለም እዛኛው ጋር ሄድኩኝና አይሆንም ማለት ለፍኔ ግጥፍ ያለው ረጋጥ ከነሳንተ ረጋጥ ምንድነው እና ማለት ምን አናገርኩኝ ኧረ እኛ እኮ አላናግርም እዚህ ነው እኮ ያራነረ አፈንት ጋቢና አትቆጭም እንዴ ባሩ አይ ምንድነው ማን ነው የተናገረው ባሩና እንጂ አትሮጥም እንዴ ነገራ ምንድነው እሱን ሆናችሁ ምንድን ጉዳይ ነው አሬላ ሀረከ ሽማግሌ ነው አንተ አነቀም ሊዘርፉ ማለት አንተ ያዝ እጅነት ያዝ ና እስኪ ና ልቀቀኝ ማ ችግር የለውም ላሳየው ልቀቀኝ ይሞታል ይሄ እንደ በሬ ቢዲል እኮ ጥራቢ ኮፋ ነው አንተ ኳሳ ታውቁ ውሳሜ አዲስ ፍቅረኛዬ ነው ማለት ምን እያልሽ ነው ከአሜሪካ ነው የመጣው ያሁኑ ደግሞ እንጋባለን ኧረ ተይ ያሁኑ ትጋባላችሁ ከቀብርሽ ጋር አይጋጭብሽም ኤክስኪውዝ ሚ
አንቺ ራስሽ ከስኪ ውስጥ ቀልጃለሽ እንዴ? ያለ የሌለ ብሬን ካስተፋሽ በኋላ ይሄን የሚያክል ዞን ላገባ ነው ትኛለሽ እንዴ? ምን ለማለት ፈልገህ ነው? ምን ልትሆን ነው? እና ይሄን የሚያክል ሰው እነዚህ ዞን ካልተባልክ ምን ልትባል? እስቲ ቦርጭን ተመልከተው። ለመውለድ የደረሰች ነፍሰ ጡር ሴት ራስ ሆዷ እንደዚህ ይነፋል። ያንተ የስንት ወር ቢሆን ነው? አንቺ ዝምት ያለሽ እንዴ ቀድሞሽ ሲያረግዝ? ለማንኛውም ያጥሮፍ አትስማሽ። ምን ለማለት ፈልገህ ነው? እኔ የምላችሁ ሰውዬው ግን አልተጎዳብኝም። በእናትህ አልጎዳሁትም። ኧረ አንተ ዝም በል በእናትህ። ተጎድተህ ምን ታወራለህ እንዴ? የምሬን እኮ ነው እንዴ ባይኔ እኮ ነው ቡጢን የመታሁት። አንተ በእናትህ ዝም ብለህ ሄድ። በእናትህ አንተ ትቀልዳለህ። ልቤንም አጥንቴንም ሰበሩት። ወይኔ 10 ቅያስ አድራሻ ባህር ዳር ዋርካው የገበያ ማዕከል 39 ቁጥር። የትም ሆናችሁ ዘዙን ያላችሁበትን ልካለን። ለበለጠ መረጃ ስልክ ቁጥራቸውንና ቲክቶክ አካውንታቸውን ከስር አስቀምጫለሁ፣ ያናግሯቸው። ቡና ያለ ጣን ለሰይጣን ማራኪ ጭሳጭስ። እንዴት ነው ታጅቱ? አቤት። እንዴት ነው ለመርሽ? አዎ እየለመድኩ። የበረታሽ ነው? ጎበዝ ጎበዝ። ታዲያ ስራውን ቶሎ ብሎ እሺ፣ ፈጠን ብለሽ አደራ። አሁን ነው ተመልሼ የመጣው። እሺ። ዲኑ ይሄ ዘበኛ ነቃ ላይ ሆን ደሌል ሞከር አላሁኝ እሸት ጋሼ እየወጡ ነው እንዴ? ኧረ ቆይ ይቆያሉ ነው ጋሼ? ምን ነው እሱ የሚለከተን? አይ ምን ፀሐይ ስለሆነ መመላለስ ትንሽ ያደክማል። ታዲያ ጋሻው ነገር ያለ ይሄ መለፋደድ ማለት አንድ ነገር አልፈልግም። መጨረሻ ጋሼ የምን መለፋደድ ነው ጋሼ? የምን መለፋደድ ነው? መላላስ ነው እንጂ እኔ ገና አላምዳለሁ። ስለራሷ ትመጣለች። እጅ ነይ ያው ነይ ተወዳጅ ካልጠፋ በሀገሩ ለምርጫሽ ጀግና ስመጥሩ አንቺማ ፈሪማ አምርብሽ ችል እንዳስመላሽ ግርምሽ ተወዳጅ ካልጠፋ በሀገሩ የሰማው ጋሼ በጊዜ ነው የሚመጡት። እሺ እፈልጋለሁ። እኔ እኮ ገና እንደሌሎቹ ሁለት ገራገር መስለሽኝ እኮ ገና ላላምን እኮ። ለካ አንቺ በልጠሽ ይኖራል፣ ጸሰሽ ይኖራል። ፈጠንሽብኝ። ይሁን ማረፊያ አለ የለም? ማረፊያ ጥም አድርጎ ነው እንጂ አለኝ። ሆዴ ያሞላላዳለሽ ሆዴ የማይከሰተው ሆዴ ካልጠፋ ሸበላ እጂ ምን ጠጅ ማር ወርቅ ዳይመንድ ነሽ እንጂ ነሽ። ኧረ ቀልድችብኝ። ማሪቱም እንደዚህ አላደረገችኝ። እኔ ስሙ ያይን ወደድኩት።